አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ማስተር አብነት እንግዲህ በጣም ታሟል ማለት ነው። የብዙ ኢትዮጵያዊን ምስኪኖች የድሃዎች አባት ታሟልና ሁላችሁም ዱዓ እንድታደርጉለት አስተላልፏል። ሁላችሁም ሁሉም ሰው በየሃይማኖቱ ዱዓና ጸሎት እንድታደርጉልኝ ብሏል እና እግሩን 1 አመት ከ7 ወር እንደዛ ሆኖኛል አለ እና ከእናንተ የምፈልገው ዱዓችሁንና ጸሎታችሁን ነው እንዲሻለኝ፣ ሌላ ምንም ነገር አልፈልግም። ገንዘብ ደግሞ የምታሰባስቡ እኔ ምንም አይነት ገንዘብ አልፈልግም። እኔ የምፈልገው ከእናንተ በቃ ዱዓ እንድታደርጉልኝ ጸሎት እንድታደርጉልኝ ነው ብሎ አስተላልፏል። ወደ ውጭም ሄዶ እንደሚታከም በዚሁ ተናግሯል ማለት ነው እና አላህ ጤናውን አፍያውን ይመልስለት። የምስኪኖች አባት እውነት ስንት ድሃ ስንት ምስኪንን የተራበውን አብልቶ የተጠማውን አጠጥቶ አስቤዛ የሌለውን አስቤዛ ሟልቶ ቤት የሌለውን ቤታቸው የተበላሸውን ቤታቸውን ጠርጎ ወላሂ ፈርሾ አስተካክሎ የዛ ሁሉ ኢትዮጵያዊ የምስኪኑ የዛ ሁሉ የድሃ የዛ ሁሉ ዱዓ ማለት ነው የዛ ሁሉ ምርቃት አይጥለውም፣ ያሽረዋል ማለት ነው። የብዙ ሰው ምርቃት ስላለ ኢንሻአላህ አላህ ጤናውን አፍያውን መልሶለት ደግሞ እንደገና በአዲስ መንፈስ በጤና እንደዚህ የጀመረውን ስራ ይቀጥላል ብዬ ተስፋ አደርጋለሁኝ እና ያው ሁላችሁም ዱዓ አድርጉለት። ሁላችሁም በየሃይማኖታችሁ ዱዓ ጸሎት አድርጉለት። ሕክምናውን ታክሙ በሰላም እንዲመለስ ማለት ነው። በጣም ጥሩ ሰው፣ እኔ እንጃ ደግ ሰው ለምን ነገሩ ደግ ሰው እኮ ፈተና ይበዛበታል። ደግ ሰው እንቅፋት አያጣውም እና ያው ደግ ሰው ስለሆነ ፈተና ነው የበዛበት እና ይሻለዋል ብዬ ተስፋ አደርጋለሁኝ። ምኞቴም ነው ደግሞ ሁላችሁም ያው ዱዓ አድርጉልኝ ጸሎት አድርጉልኝ። ከእናንተ የምፈልገው ነገር ቢኖር ይሄን ብቻ ነው። ገንዘብ ደግሞ በአካውንት እንትን እያሉ የሚያሰባስቡ አሉና ያን ነገር እንዲታቆሙ ብሎ ተናግሯል። እና ለቻናሌ ደግሞ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ አስደሳች ዜና ይዘን እንመጣለን ብዬ አስባለሁኝ። በቀጣይ እስከምንገናኝ ሁላችሁም ሰላም ሁኑ።